በኤሌክትሪክና መግነጢስ መስክ ውስጥ ነው የምንገኘው። ይህንኑ ኃይልን በመጠቀም የግል ሰዋዊ ቆይታችን ማሳመር እንችላለን። ሶስተኛው ልኬት የሁለት ኃይላት ንጽጽር መገለጫ መድረክ ነው። ሁሉም ንጽጽር ደግሞ በኤሌክትሪክና በመግነጢስ መወከል ይችላሉ። የህይወት አበባን ስነቅርጽ ከተመለከታችሁና በተለያዩ የጥንት ህንፃዎች ላይ ይህንን ምልክት ከተመለከታችሁ መነሻው ኤሌክትሪክና መግነጢስ ነው። በልኬቶች ላይ አንድ ኃይል ራሱን በደረጃዎች ነው እየቀያየረ የሚገለጠው። የሚታየውም የማይታየውም ደግሞ ከማይታየው መገኛ ነው የተገኘው። እውነታን አውቀናል ብለን እናስቀምጥ እንጂ የማይታየው ነው በልጦ የሚገኘው። በዚህ ልኬት ላይ ደግሞ እውነታን የሚመሩት ኤሌክትሪክና መግነጢስ ናቸው። ኤሌክትሪክ ካለን ከማዕከል ተነስቶ ወደ ውጭ የሚወነጨፍ ነው። መግነጢስ ስንል ደግሞ ከማዕከል የተነሳው ኃይል ተመልሶ ሲሰበሰብ ነው። ይህ መስክ በሚታየው ሲሆን በስነ ቅርጽ ተገልጦ በምድር እንመለከታለን። ወደማይታየው ደግሞ ሲገለጥ ደግሞ ኳንተም ውህድ መስክ ተብሎ ይቀመጣል። የኤሌክትሪክና የመግነጢስ ውክልና በፀሐይ፣ በጨረቃ፣ በአንድ፣ በዜሮ፣ በወንድ፣ በሴት እያለ ውክልና ይቀጥላል። ታዲያ የሰው መገኛ ኩነቱም ደግሞ በሐሳብና በስሜቱ ነው በቀጣይነት እየተፈጠረ የሚገኘው። ይህ በራሱም በኤሌክትሪክና በመግነጢስ ይወከላል። ሐሳብ ኤሌክትሪክ ሲሆን ስሜት ደግሞ መግነጢስ ነው። አንድ ሰው ጥሩ ነገር ስላሰበ ብቻ ጥሩ ነገር አይገጥመው፣ መጥፎ ነገር ስላሰበም ብቻ መጥፎ ነገር አይገጥመው። የሐሳብ በስሜት መታሸት ያስፈልገዋል። ሐሳብ ኤሌክትሪክ ነው። ኤሌክትሪክም ደግሞ በንዝረት ወይ ደግሞ በእርግብግብታ የሚገለጽ ነው። ታዲያ ሐሳብ ብቻውን በማይታየው መገኛ ላይ ውህድ መስክ ወይ ደግሞ ኳንተም በሚባለው ላይ በእርግብግብታ ብቻ ነው እየተወነጨፈ የሚገኘው። ይህ ሐሳብ ግን ስሜት ከሌለው ተወንጭፎ መና ነው የሚሆነው። ለዚህም ነው ሐሳብ በስሜት በሚደገፍበት ጊዜ አንድ የተመረጠ ሐሳብ በማይታየው መገኛ ላይ የመፈጠር እድል ያለውን እውነታን መርጧል። ያም ደግሞ ተመልሶ በስሜት በሚደገፍበት ጊዜ ወደ መነሻ በዚህ ምልከታ ሰው ነው የሚሆነው፣ ወደ ሰውየውም ደግሞ የሚገለጥ ይሆናል። ይህን የተረዳ ሰው በቀላሉ ሐሳብ ሲደመር ስሜት በማድረግ ሙሉ ሰዋዊ ውጤትን በግል ህይወቱ ማምጣት ይችላል።